ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሁሉ ሰላም ቤተሰቦቼ። ለቤት አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። የደውል ምልክቱን እየተጫናችሁ ቤተሰብ ሁኑ። ሁሌም እንደምለው ማለት ነው። ውድ ቤተሰቦቼ ዛሬም ለእኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤላችሁ ብቅ ብያለሁ። ይሄንን የመሰለ እንዴት አድርገን ቆንጅዬ እንጀራ በቀላል ሰዓት ሳንወስድ በትንሽ ሰዓት ውስጥ ጋግረን እንደምንበላ ነው አብረን የምናየው። ውድ ቤተሰቦቼ ከእናንተ የሚጠበቀው የደውል ምልክቱን ብቻ መጫን ነው። ወደ ዝግጅቱ። ሰላም ሰላም ውድ ቤተሰብ። እንግዲህ ውድ ቤተሰቦቼ ይሄ የስንዴ ዱቄት ነው። የስንዴ ዱቄቱን እያመስኩት ነው ማለት ነው። ስናምሰው ቆንጆ ነው የሚሆነው። እንጀራው ፍፍት ያለ ቆንጆ ልስልስ ያለ እንጀራ አይኑ ያማረ ነው የሚሆነው። ይህን እንግዲህ እንደዚህ በዚህ መልኩ ካመስኩት በኋላ ከቀዘቀዘልኝ በኋላ እንደዚህ አድርጌ ማብኪያ ውስጥ ከትቼ እርሾ አንድ ማንኪያ በትንሿ ማንኪያ ማለት ነው፣ የስኳር ማንኪያ ትንሿን አንድ ማንኪያ ያረኩበት፣ ሩብ ማንኪያ ጨው ግዴታ ነው ጣዕሙ እንዲያጠፋልን ማለት ነው። የስንዴ እንጀራ ሲሆን ግዴታ ጨው። ከዛ ውሃ። ይሄ ፈጣኑ ነው ማለት ነው፣ በጣም ፈጣን ነው። እንግዲህ ውድ ቤተሰቦቼ በዚህ መልኩ እንደዚህ አብክቼው በደንብ መትቼው ነው ያቦካሁትኝ። ከዛን ለ3 ሰዓት ነው ያስቀመጥኩት። ከ3 ሰዓት በኋላ ይህንን የመሰለ መስሎልናል። አሁን እንግዲህ ለመጋገር ዝግጁ ሆኗል ማለት ነው። አሁን እንግዲህ ያለንን መጥበሻ የሚሆን ማንኛውም ምንጋገርበትን አዘጋጅተን ያው ከሞቀልን በኋላ ማለት ነው። ልክ እንደ ማንኛውም ምጣድ ከሞቀ ከሰማች በኋላ አይደል እንጀራ ምንጋግረው። ልክ እንደዛ አድርገን ማለት ነው በምንፈልገው መልኩ ጋግረን መብላት ነው ማለት ነው። በጣም ነው የሚጣፍጠው። ቆንጆ እንጀራ ነው። እንደዚህ በቃ ያማረንን እንጀራ ግግር አድርገን በዚህ መልኩ መመገብ ነው ማለት ነው። በጣም በጣም ቆንጆ እንጀራ ልስልስ ያለ እንደውም ከጤፍ እንጀራ ራሱ ያስንቃል። ውድ ቤተሰቦቼ በጣም ቀላል ነው። ይህንን እንጀራ ስጋግር ማለት ነው ምንም አክል ሰዓት አልወሰደብኝም። የ3 ሰዓት አክል ብቻ ነው በቃ የወሰደብኝ ማለት ነው በአጠቃላይ። እና በጣም ፈጣን ነው። እየጋገራችሁ እናንተም ደግሞ ጤፍ እንጀራ ማታገኙ ጤፍም ገዝታችሁ አግኝታችሁ አልሆን ያላችሁ እንደዚህ አድርጋችሁ ጋግራችሁ መመገብ ትችላላችሁ። በፈለጋችሁት መልኩ ማለት ነው። ወጣችሁን ሰርታችሁ ዶሮ ሊሆን ይችላል፣ ማንኛውም ያማራችሁ ነገር ሰርታችሁ እንደዚህ መብላት ትችላላችሁ ማለት ነው። እናንተ አታውቁም ማለት ሳይሆን እኔ ለማያውቁት ነው። ያው ብዙ ህዝብ ቢያውቅ ደግሞ አንድ ሰው ማቅ ሊኖር ይችላልና ይጠቀሙበት። ሀሳብ አስተያየታችሁን ከታች አስፍሩልኝ። ይኸውላችሁ ሲያምር እንዴት አባቱ መሰላችሁ የሚያምረው ቆንጆ እንጀራ ነው እላችኋለሁ። ውድ ቤተሰቦቼ እንግዲህ ከወደዳችሁት ከታች አስተያየታችሁን አስቀምጡልኝ። ካልወደዳችሁትም ከወደዳችሁትም አስተያየታችሁ አይለኝ እላችኋለሁ። ውድ ቤተሰቦቼ በጣም ጥሩ ስራዎችን ይዤላችሁ ብቅ እላለሁ። ከእናንተ የሚጠበቀው እኔን ማበረታታት ነው። ውድ ቤተሰቦቼ አብረን እንደገላችኋለሁ። እንግዲህ እንብላ እላችኋለሁ። ውድ ቤተሰቦቼ በጣም ቆንጆና ጣፋጭ የሆነ የስንዴ እንጀራ አይመስልም ስትበሉት ራሱ ጣዕሙ ማለት ነው። ስታቦኩት በደንብ ሽታ አድርጋችሁ ማብካት ነው። ይሄ እንግዲህ በጣም ፈጣኑ ነው። ሌላ ጊዜ ደግሞ በሰፊው ጊዜ ሰዓት ወስጄ በስነ ስርዓቱ እንደዚሁ ደግሞ እንዴት አድርገን መጀመሪያ ከእርሾ አዘገጃጀት ጀምረን እንጋግራለን። በሌላ ስራ እስከምንገናኝ ደህና ሁኑ።